ብዙ ጊዜ ጥንካሬ ሴትን ልጅ ሴትነቷን ሲያሳጣ ጥንካሬና ችግር ትግል ግን ወንድ ልጅ ወንድነቱን ዴቨሎፕ እንዲያደርግ ያደርገዋል። ዛሬ ሴትነታችንን የቀማንን እውነት ብዬ የማስበውን ነገር ነው የማወራችሁ። ውድ ቤተሰቦች ፔሪ ነኝ። እንኳን ወደ እኔ ቤት በሰላም በፍቅር በጤና መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ብታደርጉ ደስ ይለኛል። ከወደዳችሁስ ደግሞ ላይክ አድርጉ። እንዲሁም ይጠቅመዋል ይበጀዋል ለምትሉ ሰው ደግሞ ሼር አድርጉ። በጣም ብዙ ሴቶች ሴትነታችንን ተነጥቀናል። በግድ ጠንካራ እንድንሆን፣ በግድ ገንዘብ እንድናሳድድ፣ በግድ ስኬት እንድናሳድድ፣ በግድ ዓለም ላይ እንድንሯሯጥ ተደርገናል። ይሄ ከተፈጥሯችን ውጪ ነበረ እውነቱን ለማውራት። ምክንያቱም የኛ የሴትነት ተፈጥሮ እና ባህሪ ለስላሴ፣ ስስነት፣ ምቾት፣ ሰላም፣ እርካታ፣ ፍቅር ስሜት ነው። የሴትነት ፌሚኒን የሚባለው ትክክለኛ ባህሪያችን። ለዚህ ነገር ግን የዳረገን በጣም ከባድ የሆነ ነገር አለ። በሁለት ከፍለዋለሁ። የመጀመሪያው ቤተሰቦቻችን ኃላፊነታቸውን ባለመወጣታቸው፣ አስተዳደጉን ባለማወቃቸው፣ ለፍቺ ጭምር በመዳረጋቸው ምክንያት ልጆች ከአቅም በላይ በሆነ ነገር ሴቶች ከተመቻቸና ሴትነታቸውን ዲቨሎፕ ከሚያደርጉበት ነገር ይልቅ ምንን እየመረጡ ነው? ሰርቫይቫል። ጠንካራ መሆን አለባት ቤተሰቧን ለማኩራት፣ ጠንካራ መሆን አለባት እህቶቿን ለማብላት፣ ጠንካራ መሆን አለባት ቤተሰቡን ፕሮቫይድ ለማድረግ። ሴቷ ሳትወድ በግድ ስስነቷን፣ ሴትነቷን፣ ፌሚኒን የሆነውን ኢነርጂዋን በደንብ ዲቨሎፕ ከማድረግ ይልቅ ስኬትን፣ ገንዘብን፣ ስራ፣ ሩጫ የምንል ሰዎች በግድ ነው የሆነው። በግድ ባይዘው እንደዚህ አይነት ህይወት ውስጥ ያለን ሴቶች ስኬትን፣ ምንን፣ ጀግንነትን የምናሯሩጥ ወደን አይደለም። ቅርም እንዳይላችሁ እናንተ ያንን መሆን ባትችሉ ኖሮ ዘንድሮ በህይወት አትኖሩም ነበረ። መብላት ባትችሉ፣ ተሯሩጣችሁ መስራት ባትችሉ ኖሮ መኖር አትችሉም ነበር። ቤተሰቦቻችሁን መደገፍ አትችሉም ነበር። እህት ወንድሞቻችሁን መደገፍ አትችሉም ነበር። ምክንያቱም እቺ ዓለም ለሴት ምቹ አይደለችም። እናንተን ፕሮቴክት የሚያረጋችሁ አካል የለም። ራሳችሁን ፕሮቴክት ማድረግ ትጀምራላችሁ። እንደ ወንድ ጠንካራ መሆን ትጀምራላችሁ። እንደ ወንድ በሳል መሆን ትጀምራላችሁ። እንደ ወንድ የውሳኔ ሰው መሆን ትጀምራላችሁ። ገንዘብ አባራሪ፣ ስኬትን የምትከተሉ ሰዎች መሆን ትጀምራላችሁ። እሱ እኮ ምንም ክፋት የለውም። ባይዘው ያንን ማሰባችን ክፋት የለውም። ነገር ግን ናቹራሊ የተሰጠንን ነገር እንድንደብቀውና ውስጥ እንድንሸፍነው ሆነናል። ከኛ በተሻለ በደንብ ስትሮንግ ማስኩሊን የሆነ ወንድ ሲመጣ ብቻ ነው ያንን ስስነታችን ክፍት አድርገን ልናሳየው የምንችለው። ወደን ሳይሆን ለመኖር ስንል አብዛኛው ሴቶች ጠንካራ እንድንሆን ተገደናል። በቤተሰብ፣ በማህበረሰብ እንዲሁም በአገሪቷ ኢኮኖሚ ባለው ስርዓት ውስጥ እንድናልፍ ተገደናል። ሴት መሆንን የምትጠላ ሴት የለችም። ሴት መሆንን፣ መወደድን፣ መታቀፍን፣ የሆነ ሰው አለውልሽ መባልን የምትጠላ ሴት የለችም። ነገር ግን ስለማያኖር ስለማያበላ ተገደን ያንን ስሱን፣ ውቡን፣ ወርቁን የሆነ ማንነታችንን ሽፍን አድርገን በግድ ለመኖር ስንል የፈጠርነው ጥንካሬ ነው ሴትነታችንን እያሳጣን ያለ ነው። ለዛ ደግሞ ተጠያቂ አይደለንም። ያለፍንበት በጣም ብዙ ነገር ነው። ችግር፣ መከራ፣ ሰቆቃና እንግልት ነው ለዛ ነገር የዳረገን። ነገር ግን መመለስ እንችላለን። ልምምድ ማድረግ እንችላለን። ወደ ሴትነታችን፣ ወደ ውበታችን፣ ወደ ስስነታችን መመለስ።
ችግሩ ያንን ብናደርግ እኛን ፕሮቴክት የሚያደርግ አካል አለ ወይ ስትሉ ሁለተኛው ፕሮብሌም ይመጣል። ብዙ ጊዜ ጥንካሬ ሴትን ልጅ ሴትነቷን ሲያሳጣ ጥንካሬና ችግር ትግል ግን ወንድ ልጅ ወንድነቱን ዴቨሎፕ እንዲያደርግ ያደርገዋል። ነገር ግን አሁን ባለው ሁኔታ ወንዶች ማስክሊን የሆነውን ወንድነታቸውን ዴቨሎፕ ከማድረግ ይልቅ አብዛኛውን ወንድ ሴታ ሴት እየሆነ ነው። ጠባቂ፣ ተመሪ፣ ሰነፍ፣ ስራ የማይወድ ቁጭ ብሎ መብላት፣ የሴት ተረጂ ሆኖ መኖር የሚፈልግ እንደ ሴታ ሴት የሆነ ወንድ እየበዛ መጣ። እውነታው ግን ያ ከባድ የሆነ የህይወት ትግል ወንዶቹን በጣም ጠንካራ እንዲሆኑ ሊያደርጋቸው ሲገባ እነሱ መታገል አቆሙ፣ ሰነፉ። ኦኬ ታዲያ እንዴት እንኑር? ሴት ሆነሽ መኖር ብትፈልጊ ራሱ አሁን ላይ ዓለም የምር ትቀበልሻለች ወይ? ማን ነው ፕሮቴክት የሚያደርግሽ? ያንን ስሷን ያቺን ያቺን ፔሪ አለ ለዛ ወንድ ማሳየው የምፈልገው ያ የወደፊት ባለ ያ ማስክሊን የሆነ ወንድ እሱ ብቻ የሚያዩ ስስ የሆነ ፓርት አለኝ። ሴት ፒዩር የሆነ ሴትነት አለኝ። ነገር ግን ዓለም እሱን እንደ ማጥቂያ ስለምትጠቀመው ሁልጊዜ ሰርቫይቫል ሞድ ላይ ስለሆነን ፕሮቴክሽን አለን። መኖር አለብን፣ መብላት አለብን፣ መጠጣት አለብን፣ ወደፊት ማሰብ አለብን። ጊዜው አስገድዶናል። እንዴት እንመለስ ወደ ተፈጥሯችን? ብዙዎቻችሁ እስቲ በየቤታችሁ ውስጥ አሁን ላይ ያለውን የታዘብኩትን ነው የምነግራችሁ። በየቤታችሁ ውስጥ ያሉ ወንድምና እህቶችን በተለይ ወንዶችን ይዋቸው አሉ ስትሮንግ በጣም ጠንካራ ቤተሰቦቻቸውን የሚያስተዳድሩ ምናምን። አብዛኛውን ግን የቤታችን ውስጥ ያሉ ወንዶች በጣም ሌዚ ናቸው፣ በሱስ ጠፍተዋል አብዛኛው፣ ወይ ደግሞ በቃ አማራሪ ናቸው፣ እንደው ጠባቂ ናቸው፣ እንዲደረግላቸው ነው የሚፈልጉት፣ መልፋት አይፈልጉም፣ ሁሉ ነገር ኢዚ ነገር ነው የሚፈልጉት። እንደ ድሮን እንደ ወንዶቹ መታገል፣ ማረስ፣ ምን ሰርተ ጥረግረብራ ምናምን አይፈልጉም። ኦኬ ታዲያ ሴት እንዴት እንሆን? ሴት እንድንሆን ካስፈለገ ወንዱ ወንድ መሆን ሲችል ሴቶች በነፃነት ሴት መሆን እንጀምራለን። በቃ በተለይ ሴት ልጆቻችሁን በጣም ኃላፊነት ጭናችሁ ሴትነታቸውን እንዳያጣጥሙ አታደርጓቸው። በነገራችን ላይ አንድ ነገር ልንገራችሁ። አንድ ሴት እንድትሆን በጣም በምቾት ማደግ፣ ይሄ ሰላም በሆነበት በተረጋጋ ምቾት ስል ሚሊዮነር ሀብት ምናምን አይደለም። በተረጋጋ ቦታ የሆነ ሰው አለልኝ፣ ጠባቂ አለኝ፣ ሰላም ነኝ፣ ደህና ነኝ የሚል ስሜት ተሰምቷት የሚያበለኝ የሚያጠጣኝ የሆነ ሰው አለ፣ በቃ እኔ ያንን ሰው መንከባከብ ነው የሚል የሆነ ሰው ላይ የመደገፍ ስሜት ሲሰማት ሴት ልጅ በብዛት ያንን ስሷን ፓርት ማሳየት ዲቨሎፕ ማድረግ ትጀምራለች። አሁን ያለው ነባራዊ ሁኔታ ሴት ልጅ ሴታ ሴት እንድትሆን የሚያደርግ ነው ወይ? ችግሩ በቤተሰብ ውስጥ ያለው ፍቺ፣ የቤተሰብ ቀውስ፣ የማህበረሰብ ቀውስ ብዙ ሴቶችን ሴትነታችንን እየነጠቀን ነው ብዬ አምናለሁ። ስለዚህ ሴት እንድንሆን በቃ በልጅነት ኃላፊነት አትጫኑብን። በቃ ጠንካራ አታርጉን፣ እላታጋቡን። በቃ ሴት እንሁን። ሴት ልጆች ያሏችሁ ሰዎች ሴት እንዲሆኑ ፍቀዱላቸው። እኛ ብዙ ተጎርተናል። ስናሳድድ፣ ለመብላት ስንሮጥ፣ ስራ አንዱ ስራ ስንሄድ በጣም ብዙ ነገር ራሳችንን ጠንካራ አድርገናል። ግን ጥንካሬ ደስ አይል። ተፈጥሮ ሴትነት ነው ደስ የሚለው። ግን አልታደልንም። እንዳለመታደል ሆኖ በዛ አይነት ነገር ውስጥ አላለፍንም። ያ ማለት ቀስ በቀስ ኤክሰርሳይዝ እያረግን ሂል እያረግን እየዳንን እየተስተካከልን ወደዛ ሴትነታችንን እንመለሳለን፣ አይቀርም። በተለይ ደግሞ በጣም ጥሩ የሆነ ወንድ፣ ፕሮቴክተር የሆነ ወንድ፣ ፕሮቫይደር የሆነ ወንድ በህይወታችን ሲገባ ሳንወድ በግዳችን ያንን ስሱን ነገር በእምነት ለዛ ሰው ማሳየት እንችላለን ማለት ነውና ይሄ ያስተዋልኩት እይታዬ ነው። ባይዘወይ እናንተ ምን ይሰማችኋል ስለዚህ ነገር? እውነት ሴትነታችንን እየቀማው ያለው ነገር ምንድነው ብላችሁ ታስባላችሁ? እኔ በብዛት ይሄንን አስተውላለሁና
ወንዶቻችን ደግሞ በጣም 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 ሌዚ እየሆኑ እንደሆነ በሚገባ አስተውላለሁና ቁልፍ ቦታ ያሉ ቦታዎች በሙሉ ሴቶች እየተቆጣጠሩት ነው። ቢዝነሱን፣ ስኬቱን፣ እያንዳንዱን ነገር ሴቶች እየተቆጣጠሩት ነው። ይሄ ማለት ወንድ ልጅ በጣም ሌዚ እንደሆነ ነው የሚያሳየው። ማስኩሊን የሆነውን ኢነርጂውን እንዳጣ ነው የሚያሳየው። በነገራችን ላይ መታገል እንዳቆመ፣ መበርታት እንዳቆመ፣ መስራት እንዳቆመ ነው የሚያሳየው። ጥረግረ ብላን እንደተወ ነው የሚያሳየው። እና ወንዶቻችን በዚህ ችግር ውስጥ ተፈትነው ወንድ መሆን ሲችሉ ኦፖዚት እየሆኑ ነው። እኛ ደግሞ በምቾት ሴት መሆን ስንችል በችግር ምክንያት ወንዳ ወንድ እየሆነን ነው። እና ወንዳ ወንድ ሲባል እንደኔ ጸጉር የተቆረጠ እንደ ወንድ የሚራመድ ማለት አይደለም። ባይዘወይ ጥንካሬ፣ ስኬትን ማሳደድ፣ ሀብትን ማሳደድ፣ ውጭው ማል ነጋ ጠባ 24 አወር ስራ ምናምን፣ ይሄ በቃ የውጭው ስኬት ምናምን ፋብሪካ እንትን ሱቅ ምናምን እያሉ ማለት ነው እንጂ እንደኔ ጸጉር መቆረጥ አይደለም ወንዳ ወንድነት። ባይዘወይ ደን እሱ ነገር ላይ ምን ታስባላችሁ የሚል ሐሳብ አለኝ እና ዛሬ ሼር ላረጋችሁ የፈለኩት ይሄን ነውና ብዙ ነገር አተንበታል ብዬ አስባለሁ። ባለፈው የለቀኩላችሁ ቆንጆ ቪዲዮ አለ። ሀብትን ማሳደድ ወይስ ሀብትን እንደ ማግኔት መሳብ የሚል ቪዲዮ በእርግጠኝነት ትወዱታላችሁ፣ በህይወታችሁ ይጠቅማችኋል። እሱን ቪዲዮ እንድታዩ ተጋብዛለሁ። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ሰላም ሁኑ።